የናታን ስቃይ እንደው እንደቀጠለ ይገኛል። አቤት ስቃይ! ኧረ ተው ያፌት ሰው እንደው ናታንዬ በጣም አሳዘነኝ። የናታንና የኢፍራታ ነገር ሁሌም በስቃይና መከራ ውስጥ እውነት ህይወት የነሱ በዛ ማለት ነው። እንግዲህ በባለፈው ላይ መርፌ ተወግቶ እየገተተ ነበረ ያቆመው ማለት ነው። አሁንም እየገተተ እንግዲህ ያፌት ጋር አድርሶት ነበር። እንዴት ነው መድኃኒቱ? አሪፍ ነው። በኋላ ምንም ነገር አያደርገውም አይደል አለው አለቃው። ምንም ነገር አያደርገውም፣ ያው ለትንሽ ደቂቃ ብቻ የሚያደርገውን የሚሰራውን ምን ውስጥ እንዳለ አያውቅም። ከዛም በኋላ ግን ሲነቃ የት እንዳለው የት ነኝ ብሎ ራሱን ይጠይቃል። ከዛ ውጭ ግን ምንም ነገር የሚያደርገው ነገር የለም እያለ እንግዲህ ይሄ ተቀጣሪ ተብዬውም ያቃጥራል ማለት ነው። እንደው የያፌት ደስታ ሰው እንዴት በሶስት ቀይ እንዴት ይደሰታል? ካካካካካ ይሄ ነው አሁን ተጀመረ። ያፌት ማን እንደሆነ አታውቁም በፍጹም እያለ ራሱን እየቆለለ እንግዲህ አፈረጠችው። ለስንት ዓመት ታምቆ የኖረ ሚስጥር አፈረጠችው በሰከንዶች ውስጥ ማለት ነው። ይገርማል። የሰው ልጅ ህይወትም ቢሆን እንደዚህ ነው፣ ልክ እንደ ሸክላናም ማለት ነው። እንግዲህ ኢፍራታዬ ፈጣ ቀረች። እውነት ፍጥጥ ብላ ነው የቀረችው ማለት ነው። እና ለምንድን ነው እናት ሰራተኛ ስለሆነች አፍረሽባት ነው? ለምንድን ነው ይቅርታ ያላደረግሽላት? ደግሞም እኮ ተደፍራ ነው እንጂ ዝም ብላ ወዳ ፈቅዳ አይደለም። ጥላሽ የሚሄደችው ተቸግራ ስለነበረ ነው። ለምን እንደዚህ ታደርጊያለሽ ስትላት ምን ማለት ፈልገሽ ነው? ገኒ እናትሽ እንደሆነች ማወቁ ጠፍቶሽ ነው? አውቀሽለ እንዴ? አውቀሽለ ግን አውቀሽ እናት ሰራተኛ ስለሆነ ይነቀሻት ነው እያለች እንግዲህ ሁሉም ነገር አፈረጠችው ማለት ነው። ለስንት ዓመት ታምቆ የኖረ ገኒ እዛ ቤት ያለ ፍላጎቷ በሰራተኛነት ገብታ የልጇን ሁሉ ነገሯን ለመጠበቅና እሷን ለመከላከል ብላ ገብታ ግን እንግዲህ በስመ አታስታውስም በማለት ተናገረች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ሐረግ ድራማ እንደቀጠለ ይገኛል። አቤት እንግዲህ ኢፍራታዬ ወደ ሉሊት ጋር ደውላ በ30 ደቂቃ ውስጥ የማትመጭ ከሆነ እኔ አለሽበት ድረስ ፖሊስ ነው የማስልከው፣ አስቀፈድድሻለሁኝ። ፂን እንደዚህ ያደረግሻት አንቺ መሆንሽን በትክክል እኔ ያውቃለሁ አለቻት። ምን እንዴት ወይት እያለች እንግዲህ እንደዚህ እንደምትኮለታጠፍ ማለት ነው። ነገርኩሽ እኮ መንጣት አለብሽ። አይ መቴ ከሆነ ግን ያው የሚደርስብሽን ጠብቂ። ደግሞ እየቀለድኩ አይደለም። እኔ እኮ እዚህ አይደለሁም አለሽ፣ እዚህ ውስጥ ነች። እንደውም ያለሽበትን ሁሉ ነው የማውቀው። ከዛም በኋላ እንግዲህ ሉሊት ደውላ ወደ ሂዋን ጋር ወደ ፖሊሷ ጋር ልሄድ ነው፣ በቃ ወደ ቤት ልመለስ ነው አለቻት። እንዴ ምን ሆነሽ ነው? እኔ ትቼ ስለወጣሁ ደብሮሽ ነው እንዴ? እኔ እኮ የሆነ ስራ ስለነበረኝ ነው አለቻት። አይ እንደዛ አይደለም፣ ነገር ግን ከቤት ደውለው ቶሎ እንድትመጭ ብለውኛል። እልቅስ ከቀረሁኝ ነው ችግር የሚፈጥሩብኝ፣ ከቀረሁኝ ነው የሆነ ነገር የምሆነው አለቻት። እንደዛ ከሆነ እሺ ሂጂ አለች። በሌላ በኩል እንግዲህ ኢፍራታዬ ከውጭ ስትመጣ ገኒ ደግሞ በረንዳ ምናምን እያጸዳዳች ነበር። እንዴ ልጄ ቆየት ነሽ ነው ዛሬ አለቻት። እዚህ ነበርኩኝ። ደግሞ ምንድን ነው ኮስሜቲክ ትጠቀሚያለሽ እንዴ አለቻት። ኧረ አልጠቀምም። እና ምንድን ነው ይሄ ነጩ? ዝም ብሎ ይሆናል የሆነ ነገር በወሎብኝ ይሆናል አለቻት። እና ያፌት ሴት ነው ይቅርታ ናታን ሴት ነው ስትል ናታን እኮ የሆነ ስልክ ተደውሎልኝ ብሎ የስራ ቃለ መጠይቅ አለብኝ ብሎ ወጣ አለቻት። በቃ የኔ ናታን ይሄን ነገር አልተወም ማለት ነው። በቃ ከዚህ ከቤት መውጣት ፈለገ ማለት ነው። ይሄማ እንደዚህ ከሆነ እኔም የሆነ ስራ መፈለግ አለብኝ፣ ምክንያቱም ናታንን ማገዝ አለብኝ አለች። አይዞሽ ልጄ፣ ያው ታውቂ የለ የፂ ነገር ደግሞ በጣም እያስቸገረ ነው። እሷ ራሱ በጣም ሰው ያስፈልጋታል ስትል በቃ ከዚህ በኋላ እኔ ማኔጅ አረጋታለሁኝ። በቃ እሺ ቻው ልግባ ብላ እንግዲህ ገባች ማለት ነው ወደ እጽ ክፍል። እንግዲህ እናቱ የመድኃኒቱ ከሰራ በኋላ እራሱን አያውቅም። ብዙ ነገር አድርጎ እንግዲህ ሰውየው ላይ
እንዲተኩስበት አድርጎ ቪዲዮ ቀርጾታል ማለት ነው። ነገር ግን ሰውየው አልሞተም። ነገር ግን ለማጥመድ እንግዲህ ኢፍራታን ለማግባት የተጠቀመበት ዘዴ ይመስለኛል ማለት ነው። እና ያንን ቪዲዮ ቀርጾ በቃ ከዚህ በኋላ ሁሉም ነገር አበቃ፣ ዛሬ የደስታዬ ምንጭ ነው፣ በደንብ ሁሉን ነገር ጥርት አድርጋችሁ ቀረጹት፣ ከእንደገና በሩን ደግሞ ክፈቱለት፣ እንዲወጣ እፈልጋለሁ። መድኃኒቱ ምንም ነገር አያደርገውም አይደል አለ። ምንም ነገር አያደርገውም አሉት። ከዛም በኋላ ቪዲዮውን እያየ እንግዲህ እሱ በደስታ እያጣጣመ ደስታዬ ገና ይቀጥላል፣ ያለውን ሁሉ ነው የምወስድበት እያለ አሁንም ታንት ይራገጥሟል ማለት ነው ያፌት። እውነት ለመናገር ያው እንደፈከረውም እያደረገው ነው ማለት ነው። ምክንያቱም የናታንን ደስታ ማሳጣትና የናታንን ያለውን ነገር በሙሉ መቀማት ስለሆነ እንግዲህ ሰው ገለሃል በሚል ወንጀል ኢፍራታን አስፈራርቶ ያው ኢፍራታ ለናታን የማታደርገው ነገር ስለሌለ ኢፍራታን እንዲያገባት ለማድረግ መሰለኝ ማለት ነው። እና ኢፍራታዬ እንግዲህ በጣም ተጨንቃ ምንድን ነው እኔ ቀኑን ሙሉ ስልክ ስደውልለት አይሰራም እኮ አያነሳም፣ አይሰራም። የኔ ናታን ደግሞ የትም ሆነ የትም ሳይነግረኝ በፍጹም አይሄድም፣ ስደውልለትም ደግሞ ሳያነሳ ቀርቶ አያውቅም፣ የሆነ ነገር ሆኗል ስትል ከዛ ቆይ እናንተ ምን ሆናችሁ ነው? ማን ነው ጥላታችሁ? ሲቀጥል የኔ ወንድም ደግሞ አደጋ ውስጥ ነው እንዴ አለች። ከዛም በኋላ ዝም አሏት ማለት ነው። ነገሩኝ፣ ቆይ እናንተ ምንም አታስታውስም ብላችሁ ነው አይደል? በቃ ለእኔ ምንም ነገር የማትነግሩኝ አለች። አረ እንደዛ አይደለም፣ እንደዛ አይደለም። ከዛም በኋላ በስተመጨረሻ እንግዲህ እናቱ ስልኩን አነሳ። ሄዶ የኔ ጨረቃ ቆይት ነበር እንዴት እንደዚህ ታስጨንቀኛለህ ናቱ አለችው። አይ እኔ ምንም የማውቀው ነገር የለኝም፣ ብቻ ግን አንድ ባዶ ክፍል ውስጥ ተዘግቶብኝ ነበረ። ነገር ግን መጨረሻ ላይ ተከፍቶ ወጣሁኝ። ይሄንን ነው፣ ቤቱም ቁልፍ አይደለም፣ የሆነ ነገርም ሰርቀው ነው እንዳለን ሁሉም ንብረቶች አሉ፣ ግን ብቻ አላቅም ምናምን አለ። ከዛም በኋላ እንግዲህ በቃ እሺ አሁን ደህና ነህ? የሆነ መርፌ የወጉ ደግሞ መድኃኒት እንደሆነ እሱም መድኃኒት ደግሞ የግድ ማጥፋት አለብን፣ ሆስፒታል መሄድ አለብህ እያለች እንግዲህ ደፋ ቀና እያለች ኢፍራታ በጣም እየተጨነቀች ቤት እስከሚገባ ድረስ ማለት ነው። ለምንድን ነው ቶሎ የማይመጣው ለምንድን ነው እያለች ከዛ ናቱ ቤት መጣ። ከመጣ በኋላ አሁን ሐኪም ቤት መሄድ አለብን ስትል እኔ እኮ ደህና ነኝ፣ ምንም ነገር አልተሰማኝም፣ ደግሞ ቆየ እኮ መግደል ቢፈልጉ ኑሮ ይገሉ ነበረ፣ ነገር ግን በቃ ወጉኝ፣ ወሰዱኝ የሆነ ቤት፣ ከዛ ከፍተው ጥለውት ሄዱ። ግን ምን እንደተፈጠረ ምን እንዳደረግኩኝ በፍጹም ማውቀው ነገር የለም አለ። በቃ አሁን እስኪ የተፈጠረውን ነገር ማስታወስ እንኳን ብችል እሱ ፎቅ ልሄድና ብቻ ያለሁን ብሎ እንግዲህ እዛው እነ ቤዛ ክፍል ሄዶ ተኛ ማለት ነው። ከዛም በኋላ ምንም እያስታወሰ አይደለም። ገኒ ደግሞ ተሰርታ እስኪ መድኃኒት ምናልባት አድርገውብህ ከሆነ ይሄ እንዳስወግድልህ ነው ብላ ወተቱን አንቺ ስላለሽኝ እድለኛ ነኝ ገኒ፣ አመሰግናለሁ፣ ሁሌም ከጎናችን ነሽ አለ። ይሄንተ እኔም እኮ ለራሴ ጥቅም ብዬ ነው፣ ይሄን ያህል ዓመት ሙሉ ለአንተ ብቻ ይመስልሃል? ልጅን በቅርቡ ለማየት ብዬ ነው። አንድ ሰው ካንተ አንድም ነገር ካልፈለገ በስተቀር አብሮ ሊኖር አይችልም፣ አብሮ ሊጠጋህ አይችልም፣ ይሄን ማወቅ አለብህ እያለች ነበር። ከዛ በኋላ ኢፍራታ መጣች። እንዴ እናንተ እዚህ ናችሁ እንዴ? አዎ ትንሽ እኮ ወተት አፍልቼለት እኮ በቃ ሆስፒታል መሄድ ብለህ እምቢ አልክ አይደል አለችው። አረ ችግር የለውም የኔ እፉ ምንም ነገር አይፈጠርም አላት። ከዛም በኋላ እሺ እንደዛ ከሆነ ብላ በቃ አንቺ አብረሽ ሁኚ እኔ ልውጣ ብላ እንግዲህ ገኒ ወጣች። ከዛም በኋላ እኔ እንጂ እዚህ አላት። አይ እኔ ባለ ትዳር እንትን አልገባም፣ እኔ እዚህ ራሱ ያው አንተን እንሄድ ልልህ ፈልጌ ነው እንጂ እዚህ መግባት አልፈልግም። ለነገሩ ልክ ነሽ፣ ያው ተቀልሽ ባለ ትዳር ስትይ ነው ትዝ የሚለኝ ትዳርም እንዳለኝ ራሱ እያለ እንትን ይላል። ከዛ አብረው ተኙ ወደ ላይና ወደ ታች። የኔ መልአኮች አቤት ለምንድን ነው ግን ስቃያችሁ የሚበዛው አለች ገኒ እየመታ። ከዛም በኋላ እንዴ ገኒ እንዴ መተሻል እንዴ ገኒ አላት። አዎ መጥቻለሁ፣ እንደው እኮ ደስ ብላችሁ ነው የማያችሁ። ከዛ ፉ እየምነቃች ይሽ እሷ እኮ እምቢ ብላ ነው ደረቅ ናት፣ እሱ ነው ደረቅ እያሉ እንግዲህ በራሳቸው እንትን ሲሉ መቼም ገኒ ለኔ ነው የምታግዘው፣ እዚህ ሁላ ውስጥ በፍጹም እኔን አታስገቡኝ እንዴ
ወይ ጉድ! እንግዲህ ቢኒ ጋር ደውሎ ቢኒ ዛሬ እኮ ጠፋ አለው። ምንም አላቅም ቢኒ፣ ብቻ የሆነ ነገር መርፌ ወቅተውኝ የባዶ ክፍል ጥለውኝ ሄዱ እና ምንድን ነው? በጣም ደነገጠ ቢኒ። መጥቼ ሆስፒታል ውሰድህ? ምንድን ነው የተፈጠረው ነገር አለ። አይ ምንም ነገር አልተፈጠረም። ምን እንደሆንኩ ራሱ የማስታውሰው ነገር የለም። እውነት ለመናገር ሐረግ ድራማ በጣም አስተማሪ ነው። ምን ተማራችሁ ውዶቼ? ኮሜንት ላይ ያስቀምጡ።